ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች እናንተ የኢትዮ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት አልኬሚስቱ ክፍል 1 ማቅረባችን ይታወሳል። በዛሬው ትረካችን አልኬሚስቱ ክፍል 2 ይዘንላችሁ ቀርበናል። ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረግዎን አይዘንጉ። አልኬሚስቱ ክፍል 2 እንደሚከተለው ይቀርብላችኋል። አሮጊቷ ብላቴናውን ወደ ጓዳቸው ይዘውት ገቡ። ጓዳው ከዋናው ክፍል የተለየው የተለያዩ ቀለማት ባሏቸው ጨሌዎች ባጌጠ መጋረጃ ነው። ክፍል ውስጥ ያሉት አንድ ጠረጴዛ፣ አንድ የተቀደሰው የኢየሱስ ልብ ምስልና 2 ወንበሮች ናቸው። ሴትየቷ ተቀመጡና እሱንም እንዲቀመጥ ጋበዙት። ከዚያም 2 እጆቹን በእጆቻቸው ይዘው በልሆሳስ መጸለይ ጀመሩ። የጂፕሲ ጸሎት ይመስላል። ብላቴናው ከጂፕሲዎች ጋር መንገድ ላይ ብዙ ጊዜ ተገናኝቷል። በጎች እየነዱ አይደለም እንጂ እነሱም ተጓዦች ናቸው። ሰዎች ጂፕሲዎች እድሜያቸውን የሚጨርሱት ሌሎችን በማታለል ነው ይሏቸዋል። ከዲያብሎስ ጋር ግንኙነት ስላላቸው ሕፃናትን ጠልፈው ወደ ሚስጥራዊ መንደራቸው ይወስዱና ባሮች ያደርጓቸዋል ይባላል። ብላቴናው ሕፃን እያለ ጂፕሲዎች እንዳይወስዱት በጣም ይፈራ ነበር። ይህ የሕፃንነት ፍርሃት አሮጊቷ እጁን ሲይዙት ተመልሶ መጣበት። ሆኖም እርሳቸው የኢየሱስን የተቀደሰ ልብ ምስል ቤታቸው አስቀምጠዋል ብሎ አሰበ። ራሱን ለማጽናናት እየሞከረ እጁ መንቀጥቀጥ ጀምሮ ፍርሃቱም ለአሮጊቷ ማሳየት አልፈለገም። በጸጥታ አባታችን ሆይ ጸለየ። በጣም ግሩም ነው አሉ አሮጊቷ አይኖቻቸውን ከልጁ እጆች ላይ ሳይነቅሉ። ከዚያም ዝምታው አጣቸው። ብላቴናው መጨነቅ ጀመረ። እጆቹም ይንቀጠቀጡ ጀመር። ለሴትየዋ እስኪታወቃቸው ድረስ በፍጥነት እጆቹን ከእጆቻቸው ላይ መንጭቆ አስለቀቀ። እዚህ የመጣሁት መዳፌን እንዲያነቡልኝ አይደለም አላቸው በመምጣቱ እየተጸጸተ። የሚጠይቁትን ከፍሎ የሚሉትን ሳይሰማ ሊወጣና ተደጋግሞ በታየው ህልም ላይ ትኩረት ሊያደርግ አሰበ። የመጣው ህልምን ልታስፈታ ነው አሉ አሮጊቷ። ህልሞች ደግሞ የእግዚአብሔር ቋንቋዎች ናቸው። እርሱ በእኛ ቋንቋ ሲናገር እኔ የተናገረውን መተርጎም እችላለሁ። በነፍስ ቋንቋ ከተናገረ ግን አንተ ብቻ ነህ ንግግሩን መረዳት የምትችለው። ሆኖም በየትኛው የሚናገር አንተን ላማከርኩበት ክፍያ ያስፈልገኛል፣ ሌላ ማታለያ ብሎ አሰበ። ብላቴናው እድሉን ለመጠቀም ወሰነ። እረኛ ተኩላም ሆነ ድርቅ ሲያጋጥመው ያለውን እድል ይጠቀማል። ይሄው ነው የእረኛን ህይወት አስደሳች የሚያደርገው። አንድ አይነት ህልም ሁል ጊዜ ያየው ብሎ ጀመረ። መስክ ላይ ከበጎቼ ጋር ያለ ይመስለኛል። አንዲት ሕፃን ልጅ መታ ከበጎቼ ጋር መጫወት ጀመረች። ሰዎች እንደዚያ ሲያደርጉ ደስ አይለኝም፣ ምክንያቱም በጎች በአዳዲስ ሰዎች ይደነብራሉ። ሕፃናት ግን ምን ጊዜም ሳያስደነግጧቸው አብረዋቸው ይጫወታሉ። ለምን እንደሆነ ግን አይገባኝም። እንስሶች የሰዎችን እድሜ እንዴት እንደሚያውቁ አይገባኝም። ስለ ህልም በደንብ ንገረኝ አሉ ሴትየዋ። ወደ ወጥ ቤት መመለስ አለብኝ። አንተም በቂ ገንዘብ ስለሌለ ብዙ ጊዜ ካንተ ጋር ማጥፋት አልፈልግም። ብላቴናው ትንሽ በስጨት ቢልም ህልሙን መናገር ቀጠለ። ሕፃኗ ለጥቂት ጊዜ ከበጎቼ ጋር ስትጫወት ቆየችና ድንገት በሁለቱ እጆቿ ይዛኝ ወደ ግብጽ ፒራሚዶች ወሰደች። የግብጽ ፒራሚዶች ምን እንደሆኑ ሴትየዋ ማወቅ አለማወቃቸውን ለማየት ንግግሩን ገታ አደረገ። ከዚያ የግብጽ ፒራሚዶች ባሉበት ስፍራ አለ ቃላቱን ጠበቅ እያደረገ። ሕፃኗ እዚህ ከመጣ የተደበቀ ሀብት ታገኛለህ አለች። ልክ ሀብት ያለበትን ትክክለኛ ቦታ ልታሳየኝ ስትል ከእንቅልፌ ነቃው። ሁለቱም ሴትየዋ ለጥቂት ጊዜ ዝም አሉ። ከዚያ እጆቹን መልሰው ወሰዷቸውና በጥንቃቄ አጠኗቸው። አሁን ምንም አላስከፍልህም አሉት። ሀብቱን ካገኘው ግን ከ10 አንዱን እጅ እንድትሰጠኝ እፈልጋለሁ። ብላቴናው በደስታ ሳቀ። ስለተደበቀ ሀብት ባየው ህልም ምክንያት የነበረችውን ጥቂት ገንዘብ ሊያድን ነው። በሏ ህልሜን ይፍቱልኝ። በመጀመሪያ ማለልኝ አሁን በምነግር ነገር ለውጥ ከሀብት ከ10 አንዱን እጅ እንደምትሰጠኝ ማለልኝ። እረኛው ማለላቸው። የኢየሱስን ቅዱስ ልብ ምስል እያዩ አሮጊቷ በድጋሚ እንዲመልላቸው ጠየቁት። በወለንታ ቋንቋ የተነገረ ህልም ነው። እተረጉመው ዘንድ ይቻለኛል። ፍቺው ግን ከባድ ነው።
ለዚህም ነው ከምታገኘው ሀብት ልታካፍለኝ እንደሚገባ የተሰማኝ። የኔም ፍቺ ነው። ወደ ግብጽ ፒራሚዶች መሄድ አለብህ። ስለነሱ ሰምቼ አላውቅም። የነገረች ሕፃን ልጅ ከሆነች ግን በእርግጥም አሉ ማለት ነው። እዚያም ባለጸጋ የሚያደርግ ሀብት ታገኛለህ። ብላቴናው ተገረመ። ወዲያው ደግሞ ተናደደ። ለዚህማ አሮጊቷ አያስፈልጉኝም ነበር። ምንም መክፈል እንደማይጠበቅበት ሲያስታውስ ግን ተጽናና። ለዚህ ብዬ ጊዜ ማባከን አልነበረብኝም አለ። ህልምህ አስቸጋሪ ህልም እንደሆነ ነግሬህ ነበር። በህይወት ውስጥ በጣም ልዩ የሚሆን ነገሮች ቀላሎች ናቸው። ጠቢባን ብቻ ናቸው ሊረዷቸው የሚችሉት። እኔ ደግሞ ጠቢብ ባለመሆኔ መዳፍን እንደ ማንበብ ያሉ ሌሎች ጥበቦችን ማወቅ ነበረብኝ። እሺ ታዲያ ወደ ግብጽ የሚሄደው እንዴት ነው? እኔም ማደርገው ህልም መፍታት ብቻ ነው። እነሱን እንዴት እውን ማድረግ እንደሚቻል አላውቅም። ለዚህ እኮ ነው የልጆቼ ተጧሪ ሆንኩት። ግብጽ ባልሄድስ ክፍያዬን አላገኘም። ይሄ ደግሞ የመጀመሪያ ጊዜ አይደለም። አሮጊቷ ከሱ ጋር ከበቂ በላይ ማሳለፋቸውን ነግረውት እንዲሄድላቸው ጠየቁት። ብላቴናው በዚህ ተናደደ። ሁለተኛ በህልም ላለማመን ወሰነ። ገና ብዙ ማከናወን ያለበት ጉዳይ እንዳለ አስታወሰ። የሚበላ ነገር ፍለጋ ገበያ ሄደ። ያነበበውን መጽሐፍ በሌላ ወፍራም መጽሐፍ ለወጠ። የገዛውን አዲስ ወይን ጠጅም ቀመሰ። ቀኑ ሞቃታማ ነበር። ወይኑ ደግሞ ሁለመናን ያድሳል። በጎቹ የከተማው መግቢያ ላይ ባለ የአንድ ወዳጁ ጋጣ ውስጥ ናቸው። ብላቴናው እዚህ ከተማ ከብዙ ሰዎች ጋር ይተዋወቃል። ተጓዥነቱን የሚወደው በዚህ ምክንያት ነው። በየጊዜው አዳዲስ ጓደኞችን ያፈራል። ሆኖም ጊዜውን ሁሉ ከነሱ ጋር ማሳለፍ አይጠበቅበትም። መንፈሳዊ ትምህርት ቤት ውስጥ እንዳጋጠመው አንድ ሰው በየቀኑ ከተመሳሳይ ሰዎች ጋር የሚገናኝ ከሆነ በመጨረሻ እነዚያን ሰዎች የህይወቱ አካላት ይሆናሉ። እናም ሰውየው እንዲለወጥ ይፈልጋሉ። እነሱ እንደሚፈልጉት ካልሆነላቸው ይናደዱበታል። ሁሉም ሰው ስለ ሌሎች ሰዎች አኗኗር በደንብ የሚያውቅ የራሱን ግን የማያውቅ ይመስላል። በጎቹን ወደ መስክ ማሰማራቱ በፊት ፀሐይ መጥለቅ እስከምትጀምር ለመጠበቅ ወሰነ። ከ3 ቀናት በኋላ ከነጋዴው ልጅ ጋር ይገናኛል። የገዛውን መጽሐፍ ማንበብ ጀመረ። በመጀመሪያው ገጹ ስለ አንድ የቀብር ስነ ስርዓት ይተርካል። ለመጥራት የሚያስቸግሩ ስሞች ያሏቸው ሰዎች ይጠቀሳሉ። እሱ መጽሐፍ ቢጽፍ በአንድ ጊዜ የአንድን ሰው ታሪክ ብቻ እንደሚተርክና አንባቢው ብዙ ስሞችን ለማስታወስ እንዳይጨነቅ ለማገዝ እንደሚሞክር አሰበ። በመጽሐፉ መመሰጥ ሲጀምር እየወደደው መጣ። ቀብሩ በአንድ በረዷማ ቀን የተከናወነ በመሆኑ ብላቴናው የትረካው ቅዝቃዜ እንዲሰማው ፈቀደ። እያነበበ ያለ አንድ ሽማግሌ ከጎኑ ተቀመጡና ሊያዋሩት ሞከሩ። አደባባዩ ላይ ወደ ተሰበሰቡት ሰዎች እየጠቆሙት ምን እያደረጉ ነው አሉት። እየሰሩ ድርቅ ያለ መልስ ሰጣቸው። መጽሐፉ ላይ ማተኮር እንደሚፈልግ በሚያሳይ ድምጸት። በእውነት እሱ በዚህ ሰዓት በነጋዴው ልጅ ፊት የበጎቹን ጸጉር እየሸለተ ስለሱ ያላትን ግምት ከፍ ስለማድረግ እያሰበ ነበር። ሰውየው ግን መልሰው ከሐሳቡ አናጠቡት። እንደደከማቸውና እንደተጠሙ ጠየቁት። ጠጥቶ ሄዱልኛል ብሎ ተስፋ በማድረግ የወይን ጠርሙሱን ሰጣቸው። ሽማግሌው ማውራት አሰኝቷቸዋል። ምን መጽሐፍ እያነበበ እንደሆነ ጠየቁት። ብላቴናው ጥሏቸው ወደ ሌላ መቀመጫ ሊሄድ ተመኝቶ ነበር። ግን አባቱ አረጋውያንን ማክበር እንዳለበት ያስተማረው ትምህርት ከመነሳት አገደው። ስለዚህ በሁለት ምክንያት መጽሐፉን ለሰውየው ሰጣቸው። አንድም ርዕሱን በትክክል መጥራት ባለመቻሉ፣ አንድም አረጋዊ ማንበብ የማይችሉ ከሆነ እፍረት ተሰምቷቸው መቀመጫ ይቀይራሉ ብሎ በማሰብ። አረጋዊ መጽሐፉን እያገላበጡ እንደ አንድ እንግዳ ነገር በመደነቅ ተመለከቱት። ጠቃሚ መጽሐፍ ነው፣ ነገር ግን ያበሳጫል። ብላቴናው ደነገጠ። አረጋዊ ማንበብ ከመቻላቸው በላይ ይህንን መጽሐፍ አንብበውታል። መጽሐፉ አናዳጅ ከሆነ ደግሞ አሁንም ሊቀይሩ ይችላል። በዓለም ላይ ያሉ መጽሐፍት ሁሉ የሚናገሩትን ተመሳሳይ ነገር የሚናገር መጽሐፍ ነው። ቀጠሉ አረጋዊ። ሰዎች ዕጣ ፈንታቸውን መምረጥ ስላለመቻላቸው ይገልጻል። ከዚያም ሁሉም ሰዎች የዓለምን ትልቁን ውሸት ያምናሉ ብሎ ይደመድማል። የዓለም ትልቁ ውሸት ምንድን ነው?
ብላቴናው ሙሉ በሙሉ ተገርሞ ጠየቀ። ይኸውልህ በህይወታችን የሆነ ነጥብ ላይ ስንደርስ የሚያጋጥሙንን ነገሮች መቆጣጠር ይሳናል። ህይወታችንም በዕጣ ፈንታችን ቁጥጥር ስር ትወድቃለች። ይህኔ ነው የዓለም ትልቁ ውሸት። እንዲህ ያለ ነገር አጋጥሞኝ ያውቅም አለ ብላቴናው። ቄስ እንደሆን ፈለጉ፣ እኔ ግን እረኛ መሆን ወሰንኩ። በጣም የሚሻል ነገር መርጠሃል አሉት አረጋዊው። ምክንያቱም መጓዝ በጣም ትወዳለህ። አረጋዊው መጽሐፉን ሲገላብጡ ሲመላለሱ የፈለጉ አይመስሉ። የአረጋዊው አለባበስ ያልተለመደ መሆኑን አስተዋለ። አረብ ይመስላሉ። አረብ እዚህ ስፍራ ማየት አያስደንቅም። አፍሪካ ከታሪፋ የጥቂት ሰዓታት ርቀት ነው ያላት። አፍሪካ ለመድረስ አንድ ሰው ጠባቦቹን መንገዶች በጀልባ ማቋረጥ ብቻ ነው የሚኖርበት። ብዙ ጊዜ አረቦች ከተማ ይመጣሉ፣ ይገበያያሉ። በቀን ለብዙ ጊዜ ያልተለመዱ አይነት ጸሎታቸውንም ያደርሳሉ። ከወዴት ነው የመጡት? ጠየቀ ብላቴናው። ከብዙ ስፍራዎች። ማንም ሰው ከብዙ ስፍራዎች ሊመጣ አይችልም አለ ብላቴናው። እኔ እረኛ ነኝ፣ ብዙ ቦታዎችን ረግጫለሁ። የመጣሁት ግን ከአንድ ቦታ ነው፣ የጥንት ህንጻዎች ካሉባት ከተማ። የተወለድኩትም እዚያው ነው። ታዲያ እንግዲህ የተወለድኩበት ሳሌም ነው ማለት እንችላለን። ብላቴናው ሳሌም የት እንደምትገኝ አያውቅም። ነገር ግን አላዋቂ መስሎ ላለመታየት ብሎ መጠየቅ አልፈለገም። አደባባዩ ላይ የተሰበሰቡት ሰዎች አያቸው? ይመጣሉ፣ ይሄዳሉ። ሁሉም ደግሞ ስራ የበዛባቸው ይመስላሉ። ሳሌም እንዴት ናት ብሎ ጠየቀ፣ ፍንጭ ብጤ ለማግኘት። ያው እንደነበረችው ናት። ምንም ፍንጭ አላገኘም። ሳሌም አንዳሉሲያ ውስጥ እንዳልሆነች ግን ያውቃሉ? ብትሆን ኖሮ እስካሁን ስለሷ ይሰማ ነበር። ሳሌም ውስጥ ምን ይሰራሉ? አልለቀቃቸውም። ሳሌም ውስጥ ምን እሰራለሁ? አረጋዊው ሳቁ። የሳሌም ንጉስ ነኝ። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 3 በሚቀጥለው ሳምንት ፕሮግራማችን ይቀርብላችኋል። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት